ሄሎ ኤንድ ዌልካም። ዛሬ እንግዲህ የጀነራል ሳይኮሎጂ ሜሞሪ ኤንድ ፎርጌቲንግ የሚለውን ቻፕተር 4ን የምናይ ይሆናል። በዚህ ቪዲዮ ሞጁል ላይ የተጠቀሱ ሀሳቦችን በተቻለ መጠን ቀለል ባለ መልኩ ለማስረዳት እሞክራለሁ። ቪዲዮቹን ከጨረሳችሁ በኋላ ደግሞ ፈተና ላይ ሞር ውጤታማ ለመሆን የተለያዩ ጥያቄዎችን ቴሌግራም ላይ ታገኛላችሁ። ከነሱ መስራት እንዳትረሱ። እኔ በቻልኩት መጠን ሞጁል ላይ ያሉትን ሀሳቦች ሲምፕሊፋይድ እና አሪፍ በሚገባ መልኩ የማስረዳቸው ይሆናል። ቪዲዮውን ላይክ በማድረግ እንጀምራለን ማለት ነው። ሌትስ ጎ። በመጀመሪያ ሚሞሪ የሚለውን እንይ። ሚሞሪ ማለት ሪቴንሽን ኦፍ ኢንፎርሜሽን ኦር ዋትስ ለርንድ ኦቨር ታይም። ሪቴንሽን ማለት ማቆየት ማለት ነው። ስለዚህ ሚሞሪ ማለት ያወቅነውን የተማርነውን ኢንፎርሜሽን ማቆየት ማለት ነው። ስለ ሚሞሪ ኔቸር በደንብ ለመረዳት በሁለት መልኩ ማየት እንችላለን። ፕሮሰስ ኦፍ ሚሞሪ ኤንድ ስትራክቸር ኦፍ ሚሞሪ። ፕሮሰስ ኦፍ ሚሞሪ ስንል ማይንዳችን አንድን ኢንፎርሜሽን ወስዶ ሴቭ አድርጎ ለመጠቀም የሚከተለው ስቴፖች ናቸው። ይህም 3 ስቴፖች ሲሆን የመጀመሪያው ኢንኮዲንግ ይባላል። ኢንኮዲንግ የሆነ ነገር በማስታወስ ውስጥ የመጀመሪያው ስቴፕ ነው። ኢንኮዲንግ ከኮምፒውተር ሳይንስ የተወሰደ ቃል ሲሆን ማለትም አንድን የዳታ ፎርም ወደ ሌላ ዳታ ፎርም መቀየር ማለት ነው። ለምሳሌ ኪቦርድ ላይ ኤ ብለን ስንጽፍ ኮምፒውተሩ የሚረዳው የራሱ ኮድ አለው። በባይኖሪ ኮድ ነው የሚረዳው 01 ምናምን ነገር ማለት ነው። ራሱ የሚረዳበት ኮድ አለው። ወደ ሳይኮሎጂ ስናመጣው ደግሞ ቃሉን ለምሳሌ የሆነን እንስሳ ውሻ አያችሁን በል መንገድ ላይ አይናችን ውሻውን ያያል። አእምሯችን ግን የውሻውን ስዕል አይደለም የሚያስቀምጠው፣ ራሱ አንጎላችን በሚረዳው ቋንቋ ኮድ አድርጎ ያስቀምጧል። ፎር ኤግዛምፕል የሆነን አዲስ ቋንቋ ስትሰሙ ትራንስሌት አድርጋችሁ ራሳችሁ በሚገባችሁ ቋንቋ ነው የምትረዱት። እንደዛ አእምሯችን ደግሞ የሚሰማው የሚያዩን ነገር ሁሉ ራሱ በሚረዳው ቋንቋ አድርጎ ሪከርድ ነው የሚያደርገው። ሶ ኢንኮዲንግ ምንድነው? አእምሯችን የሆነ የሰማውን ያየውን ነገር ምናምን ወስዶ ሪከርድ አድርጎ ራሱ በሚገባው መልኩ ሲቀይረው ማለት ነው። ሁለተኛው ደግሞ ስቶሬጅ ነው። አእምሯችን ያንን ኢንፎርሜሽን ከወሰደ በኋላ ሴቭ ሲያደርገው ሲያስቀምጠው ማለት ነው። ጀስት ላይ ኮምፒውተር ላይ የሆነ ነገር ጽፈን ሴቭ እንደምናደርገው አእምሯችንም ያስቀምጠዋል፣ ሴቭ ያደርገዋል ማለት ነው። ከተቀመጠ በኋላ ምንድነው የሚሆነው? ሶስተኛ ስቴፕ አለ፣ ሪትሪቫል ይባላል። ሪትሪቫል ማለት ማይንዳችን ላይ ያስቀመጥነውን ኢንፎርሜሽን በምንፈልገው ሰዓት መልሰን ማግኘት ማለት ነው። ሪትሪቫል በአማርኛ ራሱ ትርጉሙ መልሶ ማግኘት ማለት ነው። ለምሳሌ የጓደኛችሁን ስልክ ቁጥር ካወቃችሁት በኋላ ለመደወል ስታስታውሱ ሪትሪቫል ይባላል። ያጠናችሁትን ነገር ፈተና ላይ መጥቶ ካስታወሳችሁት ሪትሪቫል ይባላል። ሶ ሪትሪቫል በቀላሉ አእምሯችን ኦልሬዲ የተማረውን ነገር ሲጠቀመውና ሲያስታውሰው ማለት ነው። እንግዲህ እነዚህ 3 ስቴፖች ፕሮሰስ ኦፍ ሚሞሪ ይባላሉ። መጀመሪያ ሪከርድ ይደረጋል፣ ከዛ ስቶሬጅ ይቀመጣል፣ ከዛ በምንፈልግበት ሰዓት ደግሞ እናስታውሰዋለን ማለት ነው። እነዚህ ምን ይባላሉ? ፕሮሰስ ኦፍ ሚሞሪ ይባላሉ ማለት ነው። ስትራክቸር ኦፍ ሚሞሪ ኦር ስቴጅስ ኦፍ ሚሞሪ የምንለው ደግሞ ኢንፎርሜሽን የሚቀመጥበትን ወይ ነው። እንዴት ነው ኦርጋናይዝ የሚሆነው፣ እንዴት ነው የሆነን ኢንፎርሜሽን የምናስቀምጠው ምናምን ማይንዳችን ላይ እንዴት ነው ኢንፎርሜሽን ስትራክቸሩ ምን ይመስላል የሚለውን የምንገልጽበት ነው። ሚሞሪ ብዙ ጊዜ አንድ ሲንግል ነገር ተደርጎ ነው የሚታሰበው፣ ነገር ግን ኮምፕሌክስ የሆነ ሲስተም እና ብዙ ሜንታል አክቲቪቲዎችን የሚያካትት ነው። ሚሞሪን ለመረዳት የተለያዩ ሞዴሎች ቀርበዋሉ። በጣም ኢንፍሉዌንሻል የሆነውና ሞጁል ላይ የተጠቀሰውን እኔ ሚሞሪ 3 ኮምፖነንቶች አሉት ይላል። ሴንሰሪ ሚሞሪ፣ ሾርት ተርም ሚሞሪ እና ሎንግ ተርም ሚሞሪ። ሴንሰሪ ሚሞሪ የምንለው የመጀመሪያው ስቴጅ ነው። ኢንፎርሜሽኑ ወደ አእምሯችን የሚገባበት የመጀመሪያው ስቴጅ ማለት ነው። ከአምስቱ የስሜት ሕዋሳቶቻችን ኦር ሴንሶቻችን ከምናየው፣ ምንዳስሰው፣ ምንቀምሰው፣ ምናሸተው፣ ከምንሰማቸው ነገሮች ያገኘነውን ኢንፎርሜሽን ለመጀመሪያ ጊዜ ወደ አእምሯችን የሚገባበት ነው። ይህም ቴምፖራሪ ጊዜያዊ ነው የሚሆነው። አቴንሽን ከሰጠነው ወደ ቀጣዩ ይሄዳል። አለበለዚያ ግን ለጥቂት ሰከንዶች ነው የሚቆየው። ለእያንዳንዱ ሴንስ የተለያየ ሴንሰሪ ሚሞሪ ነው ያለው። ለምሳሌ አንድ ነገር በምናይበት ሰዓት ቪዥዋል ሚሞሪ ኦር አይኮኒክ ሚሞሪ ላይ የሚቆየው ለ1 ሰከንድ ነው። እንዲሁም አንድ ነገር ስንሰማ ሂሪንግ ሚሞሪ ኦር ኢኮይክ ሚሞሪ ይባላል። እዛ ላይ ለ2 ሰከንድ ነው የሚቆየው። በዚህ ጊዜ አእምሯችን ሮው እና ፕሮሰስድ ያልተደረገ ኢንፎርሜሽንን ነው የያዘው። ይህ ማለት ብሬናችን ገና ምን እንደሆነ ራሱ ፉል ያልተረዳውና አናላይዝ ያላደረገው ነው ማለት ነው። አብዛኛው ሴንሰሪ ሚሞሪ ላይ ያሉ ኢንፎርሜሽኖች አቴንሽን ስለማንሰጣቸው በጣም ቶሎ ነው የሚጠፉት። ነገር ግን አቴንሽናችንን ከሳቡ ወደ ቀጣዩ ስቴጅ ወደ ሾርት ተርም ሚሞሪ ይላካሉ። ሴንሰሪ ሚሞሪ በጣም ፈጣንና በጣም አጭር ነው የሚሆነው። ለምሳሌ መንገድ ላይ የሄዳችሁ ምንም አይነት ትኩረት ባልሰጣችሁበት ሁኔታ አንድ ሰው የሆነ ነገር አላችሁ። ከዛ ጥቂት ቆይታችሁ ከ1 ሰከንድ በኋላ ስማችሁ እንደጠራ አስተዋላችሁ። የዛኔ ምንም ትኩረት ስላልሰጠነው ሰምተነዋል፣ ግን ምንም ትኩረት ሰጥተን አላዳመጥነውም ነበር እና እኔ ነው እንዴ ምናምን ብለን ስማችንን እንደጠራው እናስተውላለን። ይህ የሆነበትን ምክንያት ሴንሰሪ ሚሞሪ ላይ ሪያላይዝ እስክናደርገው ድረስ
የሆነ ያህል ለሰከንድ ምናምን ቆይቷል ማለት ነው። ለዚህ ነው ሴንሰሪ ሜሞሪ በጣም አጭርና ፈጣን የሚባለው። እንዲሁም በዙሪያችን ያለውን ዓለምም ማኔጅ እንድናደርግ ኢንፎርሜሽኑን ማኔጅ እንድናደርግ ያግዘናል ማለት ነው። ሴንሰሪ ሜሞሪን አቴንሽን ስንሰጠው ወደ ሾርት ተርም ሜሞሪ ይሄዳል። ሁለተኛው ሾርት ተርም ሜሞሪ ነው። ይህ እንግዲህ አሁን ላይ እያሰብን ያለነው ወይንም ትኩረት እየሰጠነው ያለነውን ነገር የሚይዝልን ነው። ከሴንሰሪ ሜሞሪ ተቃራኒ ኖቲስ ያደረግነውን እና ፕሮሰስ የተደረገ ኢንፎርሜሽንን ነው። ለሰከንዶችም ቢሆን ፕሮሰስ የተደረገውን ኢንፎርሜሽን ነው የሚቆየው። ሌላ ስሙ የሾርት ተርም ሜሞሪ ወርኪንግ ሜሞሪ፣ አክቲቭ ሜሞሪ፣ ኢሚዲየት ሜሞሪ ይባላል። ሾርት ተርም ሜሞሪ በየቀኑ በምናደርጋቸው ድርጊቶች ውስጥ እንጠቀመዋለን። ላይክ ሶልቪንግ ፕሮብሌም፣ የሆነ ኮንቨርሴሽን ስናደርግ ምናምን ማለት ነው። እንዲሁም ሾርት ተርም ሜሞሪ 4 ፊቸሮች አሉት። አንደኛ ኢትስ አክቲቭ። ሾርት ተርም ሜሞሪ አሁን ላይ እየተጠቀምን ያለነውን ኢንፎርሜሽን የሚይዝልን ስለሆነ በጣም አክቲቭ ነው። እዛ ላይ ፎከስ ማድረግ እንዳቆምን ኢንፎርሜሽኑ ይጠፋል ማለት ነው። ለምሳሌ የሆነ የማትስ ፕሮብሌም ሶልቭ እያደረግን አንዳንድ ቀሪ ቁጥሮች ምናምን ይኖራሉ። 2 አለኝ 1 አለኝ ምናምን። ነገር ግን ጥያቄውን ሶልቭ አድርገን ስንጨርስ ያ የያዝኩት ቁጥር ምናምን ብለን አናስታውሰውም። እዛው አክቲቭ ሆኖ ነው የሚሰራው ማለት ነው። ሌላው ፊቸር ደግሞ ሾርት ተርም ሜሞሪ ፋስት ነው፣ ራፒድ አክሰሳቢሊቲ አለው ማለት ነው። ቶሎ ለማስታወስ ቀላለው ማለት ነው። እንዲሁም ኢንፎርሜሽናችንን በሲኩዌንስ በቅደም ተከተል ነው የሚይዘው። ማለትም አንድ ክስተት የተከሰተበት ኦርደር አለ፣ በዛ ኦርደር መሰረት እንድናስታውስ ይረዳናል። ለምሳሌ ስልክ ቁጥር በምንይዝበት ሰዓት ኦርደሩን ጠብቀን ከዚህ ቁጥር ቀጥሎ ይሄ ይመጣል ምናምን የሚለውን ሾርት ተርም ሜሞሪ ላይ እንድንይዝ ያግዘናል ማለት ነው። ሌላው ፊቸር ደግሞ ሊሚትድ ካፓሲቲ ነው። ብዙ ኢንፎርሜሽኖች በአንድ ጊዜ ሾርት ሜሞሪ ላይ መያዝ አንችልም። የተገደበ ችሎታን ያለው ማለት ነው። ፌመስ ሳይኮሎጂስቱ ጆርጅ ሚለር አብዛኛው ሰው 7 ፒስ ኦፍ ኢንፎርሜሽን ነው ማስታወስ የሚችለው ይላል። ለምሳሌ በሊስት ብትወስዱት የሆኑ 7 ሊስቶች ቢኖሩ ሾርት ተርም ሜሞሪ ላይ አቬሬጅ 7 ነው መቀመጥ የሚችለው ይለናል። +2 ኦር -2 አለበት ከ5 እስከ 9 ማለት ነው። አቬሬጁ ግን 7 ነው። ይሄ ማጂካል ነምበር 7 በመባል ይጠራል። ይህንን መያዝ የሚችለው ካፓሲቲ ነው ማለት ነው። ገደቡን የተሻለ ኦር ኢፌክቲቭ ለማድረግ ደግሞ ቻንኪንግ የሚለውን ሜትድ እንጠቀማለን። የኢንፎርሜሽን ግሩፖችን ላርጀር ወደሆነ ቻንክስ ግሩፕ እንደማድረግ ማለት ነው። ቻንኪንግ በአማርኛ ትራንስሌሽኑ መክተፍ ማለት ነው። ይህን ለመረዳት እስኪ አንድ ምሳሌ እንይ። እስኪ ለምሳሌ ይህንን ቁጥር ለማስታወስ ሞክሩ። 12 ዲጂት ቁጥር እንደሆነ አድርገን ከማስታወስ ይልቅ ሌላ ሜትር እንጠቀማለን። እሱን ወደ 3 ግሩፕ ከፍለን ለማስታወስ መሞከር ማለት ነው። ይሄ ቻንኪንግ ይባላል። ይህም ሊሚትድ ካፓሲቲ ስላለው ሾርት ተርም ሜሞሪ እዛ ላይ በጣም ሄልፕፉል ይሆንልናል ማለት ነው። ሾርት ተርም ሜሞሪ ኢንፎርሜሽንን 30 ሰከንድ አካባቢ ነው የሚይዘው። ነገር ግን ሪኸርሳል ካደረግን ከደጋገምን ምናምን ሜሞሪያችንን ረዘም ያለ ጊዜ እንዲቆይልን ያግዘናል ማለት ነው። ካልደጋገምነው ሪኸርስ ካላደረግን ምናምን ግን ቶሎ የሚጠፋ ነው ማለት ነው። ሶስተኛ ሎንግ ተርም ሜሞሪ ነው። ሎንግ ተርም ሜሞሪ ለረጅም ጊዜ ኢንፎርሜሽን የምናስቀምጥበት ነው። ለቀናት፣ ለወር፣ ለዓመታት ህይወታችንን በሙሉ ራሱ ሊሆን ይችላል። እንደ ሾርት ተርም ሜሞሪ ሎንግ ተርም ሜሞሪም ገደብ አለው። የተገደበ 7 ነው የሚይዘው ምናምን የሚባል ነገር የለውም። ኢንፊኒት ነው ማለት እንችላለን። በሎንግ ተርም ሜሞሪ ምክንያት ነው ሰዎችን ሪኮግናይዝ የምናደርገው፣ ልጅነታችን የምናስታውሰው፣ ቋንቋ የምንማረው፣ ዓለማችን እንዴት ነው የሚሰራው የሚለውን የምናውቀው፣ የምንረዳው ምናምን ማለት ነው። ብዙ ነገራቶችን ለማወቅ ለመማር ሎንግ ተርም ሜሞሪ ነው የምንጠቀመው። ሎንግ ተርም ሜሞሪ በሁለት ዋና ዋና ብራንቾች ይከፈላል። ዲክላሬቲቭ ኦር ኤክስፕሊሲት ሜሞሪ እና ነን ዲክላሬቲቭ ኢምፕሊሲት ሜሞሪ ይባላል። ዲክላሬቲቭ ሜሞሪ የምንለው የሆነ ማውራት መግለጽና ዲስክራይብ ማድረግ የምንችለው ነገር ነው። ይህ ደግሞ ራሱ 2 ታይፖችን ያካትታል፣ ሴማንቲክ ሜሞሪ እና ኤፒሶዲክ ሜሞሪ። ሴማንቲክ ሜሞሪ የምንለው ጠቅላላ እውቀቶችን የተለያዩ ፋክቶችን የምንይዝበት ነው። ለምሳሌ የኢትዮጵያ ካፒታል አዲስ አበባ ነች፣ 2 ሲደመር 2 4 ነው። እንደዚህ መሰል ያሉ እውቀቶችን ሴማንቲክ ሜሞሪ ውስጥ ይገባሉ። ሴማንቲክ ሜሞሪ የግል ኤክስፔሪየንሳችን ላይም ምንም ዲፔንድ የሚያደርግ ነገር አይደለም። ኤፒሶዲክ ሜሞሪ ደግሞ የግል ፐርሰናል ኤክስፔሪየንሳችን ሜሞሪ ነው ማለት እንችላለን። ለምሳሌ የዩኒቨርሲቲ የመጀመሪያ ቀን ኤክስፔሪየንስ፣ የበርዝዴይ ሴሌብሬሽን፣ የሆነ ቦታ በግሩፕ ሄድ ነው ጉዞ ምናምን ከሆነ የግል ኤክስፔሪየንሳችን ጋር የዛ ሜሞሪ ማለት ነው። ሁለተኛው ነን ዲክላሬቲቭ ኢምፕሊሲት ሜሞሪ ነው። ይህ ደግሞ ኮንሺየስሊ ማሰብ የማይጠበቅብንና ነገር ግን ስቲል አሁን ያለንን ነገር እና ባህሪ አፌክት የሚያደርጉን ነው። የዚህ ኮመን ምሳሌ ፕሮሲጀራል ሜሞሪ ነው። ይህም የሃውቱ እንዴት ሜሞሪ ነው ማለት እንችላለን። ሃው ቱ ራይድ ኤ ባይክ፣ ሃው ቱ ታይፕ ኦን ኤ ኪቦርድ፣ ሃው ቱ ብረሽ ዩር ቲዝ ምናምን ከዚህ በፊት የተማርናቸውና አሁን ላይ እንዴት ነው ብለን ኮንሺየስ ሳንሆን እንዴት ነው የሚሰራው ብለን ድጋሚ መማር ሳይጠበቅብን ከዚህ በፊት ባለን ነገር
ብቻ ሰውነታችን አውቶማቲካሊ የሚያውቃቸው ናቸው ማለት ነው። ለምሳሌ ሳይክል መንዳት እንግዲህ በየጊዜው እንዴት ነው ሳይክል የሚነዳው የሚለውን ማጣራትና ቼክ ማድረግ ምናምን መማር አይጠበቅብንም። ከዚህ በፊት እንዴት ሳይክል የሚነዳ እንዴት እንደሚነዳ ልምደዋለን። አሁንም ቦዲያችን አውቶማቲካሊ ያውቀዋል ማለት ነው። ሌላው ሀሳብ ደግሞ ሲሪያል ፖዚሽን ኢፌክት የሚባል ነው። ይህ ማለት የሆነ ሊስት ካለ መሀል ካሉት ይልቅ መጀመሪያና መጨረሻ ያሉትን የማስታወስ አዝማሚያ አለን የሚለውን ኤክስፔሪየንስ የሚያደርግ ነው። ለምሳሌ አንድ ሰው 10 የሚሆኑ ሊስቶችን ቢያነብላችሁ you are most likely to remember the first few items and the last few items የመጀመሪያዎቹና የመጨረሻዎቹን ነው ሞስትሊ የምታስታውሱት። ይሄ ፕራይሜሲ ኢፌክት እና ሪሴንሲ ኢፌክት ይባላሉ። መሀል ላይ ያሉትን በብዛት ልንረሳ እንችላለን። ይሄ የሆነበት ምክንያት ምንድነው? የመጀመሪያዎቹ አይተሞች ሲገቡ ሾርተር ሚሞሪ ላይ ኳይት እና ኢምፒቲ ባዶ የሆነ ነገር ነው የሚያገኙት። ሶ ዲፕሊ ፕሮሰስ ይደረጋሉ ማለት ነው። ወደ ሎንግ ተርም ሚሞሪ ይሄዳሉ ፕሮሰስ ተደርገው ማለት ነው። መሀል ላይ ያሉት ደግሞ ሲገቡ መጀመሪያው ፕሮሰስ እየተደረገ ስለሆነ ክራውድድ ይሆናል። መጨረሻ ላይ ያለው ደግሞ ሲገባ ፍሬሽ ነው የሚሆነው። ሾርተር ሚሞሪ ላይ ፍሬሽ ነው የሚሆነው ማለት ነው። ሶ ለማስታወስ ስንሞክር የመጀመሪያዎቹና የመጨረሻዎቹ ነው ብዙ ጊዜ ሞስት ላይክሊ የምናስታውሰው ማለት ነው። ሌላው ሀሳብ ደግሞ ፋክተርስ አፌክቲንግ ሚሞሪ የሚል ሚሞሪ ኮምፕሌክስ የሆነ ፕሮሰስ ነው ብለናል። ሶስቱ ስቴጆችን ሚሞሪ አሪፍ እንዲሰራ ኢፌክቲቭ መሆን አለባቸው። ምን ያክል ጥሩ በሆነ መልኩ አንድን ኢንፎርሜሽን እናስታውሳለን የሚለውን አፌክት የሚያደርጉ ነው ብዙ ፋክተሮች አሉ። ከነሱም ውስጥ አቢሊቲ ቱ ሪቴይን፣ ይሄ ማለት ካለን ኤክስፔሪየንስ ምን ያክል ጠንካራ ሚሞሪ አለን እንደማለት ነው። እንዲሁም ጥሩ ጤና መኖር፣ እድሜ፣ ማቹሪቲ፣ ዊል ቱ ሪሜምበር፣ ኮንሺየስሊ ያንን ነገር ማስታወስ ከፈለግን ቻንሳችን ይጨምራል ማለት ነው። እንዲሁም ሰውየው ሞር ኢንተለጀንት በሆነ ቁጥር የተሻለ የማስታወስ ቻንስ ይኖረዋል። ሌላ ፋክተሮች ደግሞ ኢንተረስት፣ ፍላጎቱ መኖር፣ ኦቨር ለርኒንግ፣ ስፒድ ኦፍ ለርኒንግ፣ እንዲሁም የዛ ኢንፎርሜሽን ሚኒንግ መኖር፣ ስሊፕ ኦር ሬስት ሚሞሪያችንን የሚያጠነክሩልን ነገራቶች ናቸው ማለት ነው። ቀጣዩ የዚህ ዩኒት ሁለተኛ ቶፒክ ደግሞ ፎርጌቲንግ የሚል ነው።